ሻሎም በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ሰላምታዬ በያላችሁበት ቦታ ይድረሳችሁ። የአምላካችን የእግዚአብሔር ስም የተባረከ የተመሰገነ ይሁን። ወንድማችሁ ነብይ መስፍን መኮንን ነኝ ከመለኮታዊ ጉብኝት ዓለም አቀፍ ቤተክርስቲያን። ዛሬም እንደገና ደግሞ በልቤ የሞላውን እግዚአብሔር ቃል ሐሳብ ይዤ ወደ ፊት ለፊታችሁ መጥቻለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እስራኤል ከግብጽ ምድር በወጡ ጊዜ ሃሌሉያ እግዚአብሔር በጸናች እጅ በተዘረጋች ክንድ ከግብጽ ምድር ከፈርዖን አገዛዝ ህዝቡን ነፃ ካወጣ በኋላ በሙሴ መሪነት ጉዞ እንደጀመሩ መጽሐፍ ቅዱስ ይናገራል። እና ተጉዞ ብዙም ሳይቆዩ ከፊት ለፊታቸው የኤርትራ ባህር አጋጠማቸው። ይህም ብቻ ሳይሆን ከበስተኋላቸው ደግሞ የተቆጣ የፈርዖን ሰራዊት እየገሰገሰ መጣባቸውና የፈርዖንን ሰራዊት ሲመለከቱ ከፊት ለፊታቸው ያለውን ባህር ሲመለከቱ መውጫ የሌለው አጣብቂኝ ሁኔታ ውስጥ ሲገቡ ህዝቡ ሁሉ በአንድ ድምጽ ጮሁ። እና በግብጽ መቃብር ስላልነበረ በዚህ በምድረ በዳ በአሸዋ ውስጥ እንድንቀበር አውጥታችሁናል ብለው በሙሴና በእግዚአብሔር ላይ አጉረመረሙ። በዚህ ጊዜ ሃሌሉያ ድንገት ሙሴ በመካከላቸው ቆሞ አንድ አስደናቂ ንግግር ተናገረ። ምንድነው እርሱ? ቁሙ አለ። ዛሬ እግዚአብሔር ለናንተ የሚያደርጋትን ማዳን እዩ። እግዚአብሔር ስለናንተ ይዋጋል። ዛሬ የምታዩዋቸውን ግብጻውያንን ለዘላለም አታዩዋቸውም አለ። ክብር ለኢየሱስ ይሁን። ክፍሉን ሄዳችሁ ስታጠኑ ሙሴ ይህንን ንግግር የተናገረው ከእግዚአብሔር ሰምቶ ወይም እግዚአብሔር እንዲህ በል ብሎት አልነበረም። ነገር ግን ሙሴ ራሱ ነው ይህንን ንግግር ሃሌሉያ የተናገረው። ይሄ ጭንቀት፣ ይሄ ውጥረት ህዝቡን ሲያስለቅሳቸው ሙሴን ግን የእምነትና የኃይል ንግግር እንዲናገር አድርጎት ነበር። ዛሬ በጌታ በኢየሱስ ክርስቶስ እንደዚህ ብዬ በእናንተ ላይ የበረከትን ቃል አወጣለሁ። መከራ እንደሆነ መምጣቱ አይቀርም። ጭንቀት እንደሆነ ውጥረት እንደሆነ መምጣቱ አይቀርም። በጌታ በኢየሱስ ክርስቶስ ስም መከራ ሲመጣ፣ ጭንቀት ሲመጣ፣ ውጥረት ሲመጣ በጌታ በኢየሱስ ስም ከለቅሶ ይልቅ ከማጉረምረም ይልቅ ከተስፋ መቁረጥና የስንፍና ንግግር ከመናገር ይልቅ የእምነትና የኃይል ቃል አንደበታችሁንና ልባችሁን እንዲሞላ በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ኢየሱስ ጌታ ነው። ለካ እንደዚህም ይቻላል። ሃሌሉያ። በጭንቀት መካከል የድል አዋጅ ማወጅ፣ በጭንቀት መካከል የኃይል ቃል ማውጣት ለካ ይቻላል። በጣም የሚገርማችሁ ልክ እንደዚሁ ነው የሆነው። ሃሌሉያ። እግዚአብሔር ተዋጋላቸው። ግብጻውያን ለዘላለም አታዩዋቸውም። ዛሬ የምታዩዋቸውን ግብጻውያን ለዘላለም አታዩዋቸውም እንዳለ እንደ ሙሴ ቃል እንደዚሁ ያ የመጨረሻ ግብጻውያንን ያዩበት የመጨረሻ ምዕራፍ ነበር። ክብር ለኢየሱስ ይሁን። ዛሬ እኔ እንደዚህ ብዬ ልባርካችሁ እፈልጋለሁ። ጭንቀት ሲመጣ፣ መከራ ሲመጣ፣ ቻሌንጅ ሲመጣ በኢየሱስ ስም አንደበታችሁ በእምነት ቃል ይሞላ። አንደበታችሁ በኃይል ቃል ይሞላ። እግዚአብሔርን ሃሌሉያ በሚያንቀሳቅስ የጠላቶቻችሁን አከርካሪ በሚሰብር ዋው የኃይልና የእምነት ቃል በኢየሱስ ክርስቶስ ስም አንደበታችሁ እንዲሞላ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ስለዚህ ሁኔታው ተጽዕኖ ከሚያደርግባችሁ በላይ እናንተ በሁኔታው ላይ ተጽዕኖ የምታደርጉበት ጉልበት በኢየሱስ ክርስቶስ ስም ይለቀቅላችሁ።